ሰላም ቤተሰባውያን እንዴት ናችሁ? ሰዓታችንን ጠብቀን ከቻሳ ብለናል። ለመናገር ዛሬ በጣም ደክሞኛል፣ በጣም ማለት ነው። የሚገርም ሚቲንግ ላይ ነበርኩኝ። ከዛም ደግሞ ሌላ ስራዎች ነበሩ። ግን በቃ ግዴታ የቪዲዮ መሰራት ስላለበት ነው እየሰራ ያለሁት። አሁን ከሌሊቱ ስንት ሰዓት መሰላችሁ? የፈረንጆች ገና 2026 ልገባ በእውነቱ ይገርማቸዋል። 1 ደቂቃ ነው የቀረ 2026 እስቲ በዚህ አዲስ ዓመት ትላለህ። የፈረንጆቹን አዲስ ዓመት ላይ ትሰክሳለህ። እስቲ የፈረንጆቹ አዲስ ዓመት ላይ እቅዳችሁ ምንድን ነው? እኛ እንኳ ኢትዮጵያኖች የራሳችን ካላንደር ያለን ሰዎች ነን። ኤኒዌይስ 2026 ገብተናል። 2026 እስቲ እንቁጠር እንዲህ ወደታች 59 58 57 እያልን ኤኒዌይስ ቤተሰብ ዛሬ እንደተለመደው አይነት አካሄድ አለ የምንማረው። እኔ የተወሰነ ነጥቦችን ነው ከላይ የምነግራችሁ። ከዛ ለእያንዳንዱ ታይትል እናንተ ደግሞ የቤት ስራ ይሰጣችኋል። የቤት ስራውን ትሰራላችሁ ማለት ነው። በጣም ደክሞኛል፣ እንደሌላ ጊዜ ብዙም አላበዛባችሁም። ስለዚህ ከላይ ቶሎ የተወሰኑ ነጥቦችን እና ለእያንዳንዱ ነጥብ ደግሞ የቤት ስራ ይሰጣችኋል። እናንተ ደግሞ እሱን የቤት ስራ ትሰራላችሁ። እንደዚህ እያልን እንግዲህ ትልቅ ደረጃ እንደርሳለን ማለት ነው። ሁሉንም ሰው ኮደር እናደርጋለን ማለት ነው። በቀላሉ ጀምረን ነው እየመጣን ያለ ነው። ዳይ ብዙም ጥለናችሁ እንዳንሄድ፣ አዲስ የሆናችሁ ይህንን ቻናል ተቀላቀሉና ቤተሰቡ ናችሁ። ብዙ ማወቅ መማማር ትችላላችሁ። ኤኒዌይ ስንጀምር 2026 ገባን። 2026 01/01/2026 ላይ ምንም ቁም ነገር ሳንሰራበት ምንም በቃ እንትን ሳንል በጣም እየሸከሸከ ነው ጎበዝ። ምንድነው ይልቅስ ባለችን ጊዜ ላይ ባለን መስራት ባለን አቅም ላይ ምናምን ብዙ ነገሮችን ብንሰራ መልካም ይመስለኛል። እናቅ መስራት ያለብን ነገር እየሰራን ዛሬ መምከሩን አልቻልኩም። የእውነት በጣም ጀግሞኛል። ኤኒዌይስ ወደ ፖይንት ልግባ። ዛሬ የምናየው ምንድነው ፓይተን ቡሊያን ኦፐሬተር እና ሊስቶች እናያለን። ቡሊያን ኦፐሬተር እና ሊስት እናያለን። ኦኬ ቡሊያን ስንል ምን ማለታችን ነው? ቡሊያን ሪፕሬዘንትድ one of two values true or false። ቡሊያን ማለት በቃ ሁለት ቫልዩ ነው ያለው። ኢዘር ትሩ ነው ወይ ደግሞ ፎልስ ነው። they are mainly used in decision making condition and comparison። የሆነ ነገሮችን ስታወዳድሩ ኮንዲሽኖች ላይ እንደዚህም ደግሞ ዲሲሽኖችን ሜክ ስታደርጉ ይሄ ቡሊያን የሚለው ነው የምንጠቀመው። በቃ ወይ ትሩ ነው ወይ ፎልስ ነው ማለት ነው። ቡሊያን ስንል እንደዛ ነው የሚሄደው። ለምሳሌ እዚች ጋር የሚታዩት x is equal to true y is equal to false። ዘን ፕሪንት ብለን ታይፑ x ስንለው ምንድነው የሚልን ቡሊያኑ ይነግረናል ማለት ነው። ቡሊያን ነው ብሎ አሁን x is equal to true y is equal to false ብለን ታይፑ ምንድነው ብለን ብንጠይቀው ባለፈ ከዚህ ቀደም የነበረው ቪዲዮ ላይ አይተናል። ታይፑ ምንድነው ቡሊያን ነው ብሎ ይነግረናል ማለት ነው። እቺ ኮድ መጻፊያ ባለፈ ቪዲዮ ላይ ሰርተናታል። ኦንላይን ነው። ማንኛውም ሰው ኮምፒውተር ባይኖራችሁም ስልካችሁ ላይ እቺን ዌብሳይት ተጠቅማችሁ ኮድ መጻፍ ትችላላችሁ። እቺ ዌብሳይት እንዴት እንደምንጠቀማት ምናምን ባለፈው ቪዲዮ ላይ አይተናታል። አንደጋግምም። ማየትም ከፈለጋችሁ እዚች ጋር onlinegdp.com ብላችሁ ትገቡና ከፍታችሁ ከዛ ፓይተን የሚለውን መርጣችሁ እዚህ ጋር ያመጣችኋል ማለት ነው። ስለዚህ ታይፑን እናያለን ማለት ነው። እስቲ x is equals to true y is equals to false ዘን ፕሪንት ምን ታይፑን የማንን ታይፕ የኤክስን ለምሳሌ ብንለው ታይፑ ይነግረናል ማለት ነው። ራን አድርገው ክላስ ምን እያልን ነው? ቡሊያን ነው እያልን ነው። ስለዚህ y is equal to true or false እያልን የምናስቀምጠው ምንድነው ማለት ነው? ቡሊያን ነው። እዚች ጋር እንደሚታዩት ካራክተር ነው። ነገር ግን ካራክተር አይደለም ትሩ እና ፎልስ የምንለው እንትን ውስጥ አናስገብተው፣ የኮቴሽን ውስጥ ምናምን አናስገብተው። ኮቴሽን ውስጥ ካስቀመጥነው እንደ ኖርማል ካራክተር ነው የሚያስበው። እዚህ ጋር ግን ትሩ እና ፎልስ ራሳቸው እንትን ስለሆኑ ይረዳቸዋል ማለት ነው። x is equal to true false ካለን ቡሊያን እንደሆነ ይረዳል ማለት ነው። እዚህ ጋር እንደምታዩት ቡሊያን ነው እያልን ነው ማለት ነው። ይሄ ለምንድነው የሚጠቅመን? የሆነ ዲሲሽን ለማድረግ ኮምፔር ስናደርገው በቃ ትሩ ፎልስ ለዚህ ያገለግላል ማለት ነው። እሺ ሌላ ደግሞ ቡሊያን ኮምፔር ለማድረግ ፕሪንት 10 greater than 5
ከሆነ ትሩ ነው ወይ ደግሞ ፎልስ እንድንልልን ማለት ነው። ለምሳሌ እዚች ጋር ወረድ ብዬ ፕሪንት ብዬ 10 ግሬተር ዛን 5 ራን ባረገው ይለኛል። ይኸው አያችሁ ትሩ እያለኝ ነው እዚህ ጋር በቃ እውነት ነው። ምክንያቱም እዚህ ጋር ምንድነው ያልኩት ፕሪንት 10 ከ5 ይበልጣል አልኩት። ሶ ምን ይለኛል ትሩ ነው። እስቲ ያንሳል ልበለው ምን ይለኛል? እስቲ ራን አድርገው እዚህ ጋር ምን እያለኝ ነው ፎልስ። በቃ ቡሊያን ማለት ለዚህ ነው እንትን የሚለው ማለት ነው። ኢዘር ትሩ ኦር ፎልስ ነው ማለት ነው። ሌላኛው ደግሞ ፓይተን ኦፐሬተር ነው። ኦፐሬተር የምንላቸው አንደኛ አርትሜቲኮች ናቸው። እነዛ የምናውቃቸው መደመር፣ መቀነስ፣ ማባዛት፣ ማካፈል የምንላቸው ሌሎችም አሉ። ይሄ ሞጁላሪቲውን ሌሎችም እነዚህ አርትሜቲክ ነው የምንላለው። አሁን ወደ ምን እየመጣን ነው? በቃ አሁን እያንዳንዱ የሚደመር የሚቀነስ ምናምን እንዴት ፓይተን ላይ እንጠቀማለን፣ እንዴት ነው የምንጽፈው፣ በቀላሉ ካልኩሌተር እንዴት ነው የምንሰራው። በቃ ካልኩሌተር በቀላሉ መስራት ይቻላል፣ መደመር፣ መቀነስ፣ ማባዛት እና እሱን እናለን ማለት ነው። ሁለት ቁጥር እናስገብተን እንትን ማለት አርትሜቲክ ላይ ምን ማድረግ እንችላለን? መደመር፣ መቀነስ፣ ማባዛት እንችላለን ማለት ነው። ለምሳሌ እቺ ላንሳና x is equals to 10 y is equals to 20 ለምሳሌ ብለው ፕሪንት ብዬ የመጀመሪያው ላይ ምን ማድረግ እችላለሁ? x ፕላስ የመደመሪያው ማለት ነው y። ይሄንን አሁን ራን ባረገው ምን ይሰጠኛል? x እና y ይደምርልኛል ማለት ነው። ራን እዚህ ጋር እንደምታዩት 30 እያለኝ ነው። which means x 10 ነው y 20 ነው። ስለዚህ x ፕላስ y ካልኩት ምን አደረገልኝ ማለት ነው? ደመረልኝ ማለት ነው። እሺ ልቀንስ እስቲ ፕሪንት y ማይነስ x። ይሄ ደግሞ ምን ያደርግልኛል? እዚህ 30 ምንድነው 20 ሲቀነስ 10 ማለት ነው። ራን እዚህ ጋር እንደምታዩት 10 አድርገልኝ ማለት ነው። ሶ በቀላሉ መደመር፣ ማባዛት ምንድናቸው በእንደዚህ አይነት መልኩ እንጽፋለን ማለት ነው። ኤክስ እና ዋይ አሁን ሃርድ ኮር ነው እያደረግን ያለ ነው። which means ኤክስ ዋይም እዚህ ነው እየሰጠን ያለ ነው። ግን ወደፊት እያሰፋን ስንሄድ ኤክስም ዋይም ምን ይሆናል? ኢንፑት ነው የምናደርገው። ኤክስ ኢንፑት አድርገው ዋይ ኢንፑት አድርገው ከዛ በኋላ ኤ ለመደመር ቢ ለመቀነስ የሚለው ቀመጥና ልክ ኤ ወይ ቢ በቃ ኦፕሽን ያስቀመጥነው ስንነካ ወይ ደግሞ መደመር ምልክት መቀነስ ምልክት ያለውትን ስንነካ ምን ያደርግላል? እሱ ራሱ የገቡትን ቁጥሮች እየቀደመረ እየቀነሰ ይሄዳል ማለት ነው። ግን ሐሳቡ በእንደዚህ አይነት መልኩ ይሰራል የሚለውን እንድትይዙ ነው። እሺ እዚህ ጋር እስቲ ማባዛቱን ልስራ። ፕሪንት ኤክስ የማባዛት ምልክት እቺ ነች ዋይ ራን 200 ማለት ነው። 20 ሲደመር 10 ስንት ነው? 200። ሶ አርትሜቲክ የምንላቸው በእንደዚህ አይነት መልኩ ይሄዳል ማለት ነው። ማካፈልም እንችላለን። እስቲ አራቱን እናድርገውና የቀረውን እናንተ ትሞክራላችሁ። y ሲካፈል ለx አሁን እዚህ ጋር ቁጥር እየጠራው አይደለም ቫሪያብል ነው እየጠራው ያለው። ቫሪያብሉን እዛ ጋር አሳይን አድርጌው ያለው x = y = ብዬ አሳይን አድርጌው ያለው እዚህ የመጣው ማንን እየጠራሁት ነው? ቫሪያብል። ቫሪያብል ደግሞ ምን አለው? ቫልዩ አለው። ስለዚህ ቫልዩዎቹን ያጫውታል ማለት ነው። አሁን y ሲካፈል x ማለት 10 20 ሲካፈል 10 ይሰጠናል ማለት ነው። ራን ከዛ እዚች ጋር 2 አድርጎ ያስቀምጥልናል ማለት ነው። ሶ አርትሜቲክ የምንለው በቀላሉ እነዚህ ናቸው። ሌሎችም አሉ እነ ሞጁላሪቲ ለምሳሌ 10 ሲካፈል 20 ሲካፈል 10 አድርገን ቀሪ ሞጁላሪቲ የሚባለውን ስንት ይሆናል 00 ምናምን እያለ እያሳየልን የሚሄድ ሌሎችም አሉ ማለት ነው። እዚች ጋር እንደምታዩት መደመር፣ መቀነስ፣ ማባዛት፣ ሞጁላሪቲ እያሉ እዚህ ጋር ያሉት አሉ። እናንተ ሞካክሩ ማለት ነው። በቀላሉ ካልኩሌተር እንዴት መስራት እንደሚችሉ ከዚህ ያያችሁ መሞከር ትችላላችሁ ማለት ነው። ሌላው አሳይመንት ኦፐሬሽን ነው። አሳይመንት ማለት አሁን ለምንድን ነው አሳይመንት ኦፐሬት አር ዩዝድ ቱ አሳይን ቫልዩስ ቱ ቫሪያብል ኤንድ አፕዴት ዘም ዩዚንግ ሾርት ሃንድ ኖቴሽን። ይሄ ደግሞ ምን ያደርጋል? አሳይን አድርገናል መጀመሪያ፣ በኋላ ላይ ደግሞ በምናረገው አሳይን ሁለተኛ ላይ በምናረገው ምን ማድረግ ነው? ቫልዩን አፕዴት እያደረግን እንሄዳለን ማለት ነው። እዚች ጋር አሁን x = 5 ብሏል።
ኤክስ ኢዝ ኢኳልስ ቱ 5 ፕሪንት ኤክስ ብንለው ምን ያደርጋል? 5ን ነው የሚሰጠን አይደል? ግን ሁለተኛ ላይ ምን ተደርጓል? ኤክስ ፕላስ ኢዝ ኢኳልስ ቱ 3 5 ላይ ምን ደምርልኝ ብያለሁ? 3 ደምርልኝ እያልኩት ነው። ሶ ፕሪንት ኤክስ ስለው ስንት መስጠት አለበት? 8 ይሰጠኛል ማለት ነው። እሺ እቺን እንስራት። ኦኬ ይሄን ላጥፋውና ኤክስ ኢዝ ኢኳልስ ቱ 10 አልኩት እዚህ ጋር። ከዛ ኤክስ አልኩትና ፕላስ ስንት ኢዝ ኢኳልስ ቱ 5 ልበለሽ። ከዛ ፕሪንት ኤክስ አሁን ኤክስ ስንት ይሰጠኛል? 10 አለ። አሁን ኤክስን ፕሪንት አርግልኝ ስለው የመጀመሪያውን ያህል ፓይተን ላይን በላይ ነው የሚያነባው። ከዛ ወደ ሁለተኛ ሲያልፍ ኤክስ 10 ነው ሲደመር ስንት እያልኩት ነው? 5 አልኩት። ገባችኋ? ኤክስ መጀመሪያ 10 ነው። 10ን ይዞ ኤክስን ወደ ታች ሲወርድ ኤክስን ድጋሚ ያገኛት። ሲያት ኤክሷ ምን አለች? ኤክሷ 10ን ይዛ መጣ የለ ከላይ እዚህ ጋር ያለችዋን 10 ይዛ መጣለች። ሶ ፕላስ አለና ደምርልኝ ምን 5ን እያለው ነው። ስለዚህ ፕሪንት ኤክስ ነው ስንት ይሆንልኛል? 15 ይሰጠኛል ማለት ነው። ራን እዚህ ጋር እንደምታዩት 15 ማለት ነው። እንዴት ነው 15 የሆነው? በቀላሉ ኤክስ ኢዝ ኢኳልስ ቱ 10 ብለናል። ለኤክስ 10 ሰጠናል። መልሰን ታቸውርና ኤክስ 10 ይዘን መጣይና ሲደመር ስንት 5 አለ 15 ሰጠን ማለት ነው። ይሄም ምንድናቸው? እነዚህ ኦፕሬሽኖች ናቸው ማለት ነው። የፓይተን ኦፕሬሽኖች ናቸው። የቀረው እናንተ ተወክራላችሁ። ሌላ በዚህ አይነት ምሳሌ። ሌላኛው ደግሞ ኮምፓሪሽን ኦፕሬተር ነው። ኮምፓሪሽን ማለት ማወዳደር ነው። በቃ ከዛ በምን ይሰጣችኋል? መልሱን ትሩ ኦር ፎልስ እያለ ይሰጣችኋል። እዚች ጋር ፕሪንት 5 ኢኳልስ ቱ 5 ይሄ ነገር ትሩ ነው ፎልስ ነው እያለ እንዲሰጠን ማለት ነው። ለምሳሌ ላጥፋና ፕሪንት በዚህ ጋር 5 ኢኳልስ ቱ 5 አሁን ራን ሳደርገው መልሱ ምን መሆን አለበት ነው? እዚህ ጋር ምን መሆን አለበት? 5 ይሆናል 5 ሶ እኩል ነው። ስለዚህ ትሩ መሆን አለበት ማለት ነው። ራን ትሩ አለን ማለት ነው። which means 5 ኢኳልስ ቱ 5 ይሄ አሳይመንት እንትኖ ኮምፓሪሽን ኦፕሬሽን ነው ማለት ነው። 5 እኩል አይሆንም 3 ይሄም ምን ይሆናል? ትሩ ይሆናል ማለት ነው። እዚች ጋር እቺን እንዲላርግና 3 ምን የሚሰጠን ይመስላችኋል? እስቲ ራይ እናርገው። ትሩ ይሆናል ማለት ነው። ኖት ማለት ነች እቺ ኖት ኢኳል ቱ ኖት እቺ ቃል አጋድ ነው አርጋችሁ ይሄን አንድ ላይ ያስቀምጣችሁ ማለት ኖት ኢኳል ቱ እያላችሁ ነው። 5 እኩል አይሆንም ከ3 ጋር ማለት ነው። ስለዚህ መልሱ ራሱ ምንድነው የሰጠን? ትሩ ነው የሰጠን። ይሄን 5 ባደረገውስ ፎልስ ይሆናል። 5 እኩል አይሆንም ከ5 ጋር ፎልስ ነው። ራብ ባደረገው ፎልስ እያለኝ ነው ማለት ነው። ስለዚህ ኮምፓሪሽን ደግሞ በምንድነው የሚሰጠን? ወይ ቫልዩን ወይ ትሩ ወይ ፎልስ ነው ማለት ነው። ኦኬ ሌላኛው ሎጂካል ነው። ሎጂካል ማለት ደግሞ ወደ ኢፍ ምናምን ስንገባ ሞር እንረዳለን። አሁን ግን ምን እያልኩት ነው? 10 ግሬተር ዛን 5 እና 5 ደግሞ ከሁለት በላይ ነው። አሁን የኮንዲሽን ምንድነው? ትሩ ኦር ፎልስ እያለ እንትን እንዲሰጠን ማለት ነው። እሺ አሁን እቺን ዝም ብዬ ኢፍ ስቴትመንት ጋር ስንደርስ እንማራለን። ለአሁኑ ግን ቀጥታ ፕሪንት ላይ ልጻፋትና ታያላችሁ። እዚች ጋር ምን ልበለው? ይሄ ላጥፋና ፕሪንት 10 ግሬተር ዛን 5 ነው አልኩት። ይሄ ትሩ ነው ፎልስ ነው? ትሩ ነው። ኤንድ ኦፕሬሽን ላይ ሁለቱም ምን መሆን አለበት? ትሩ መሆን አለበት። ትሩ እንዲሆን አንዱ ፎልስ ከሆነ ቫልዩ ምን ይሆናል? ፎልስ ይሆናል። ከዛ 5 ግሬተር ዛን 2 ሶ ራን ሳደርገው ብለኛል ትሩ ይሆናል ማለት ነው። ራን ትሩ እያለኝ ነው። ለምንድን ነው ትሩ የሆነው? ፕሪንት አልኩት 10 ከምን ይበልጣል? ከ5 ይበልጣል። አንድ ያዝ ትሩ እና አለ 5 ደግሞ ከማን ይበልጣል? ከ2 ይበልጣል። ስለዚህ ሁለቱም ትሩ ስለሆነ ቫልዩ ምንድነው ራን የሚያደርገን? ትሩን ያደርጋል ማለት ነው። አሁን ይሄንን ሌዛም ባደረገው ግን መልሱ ምን ይሆናል? ከአንዳንድ ፎልስ ይሆናል። ፎልስ ይሆናል። ለምን መሰላችሁ? 10 ከ5 ይበልጣል እና 5 ደግሞ ከ2 ያንሳል። በቃ አንዱ ፎልስ ሁለቱን ያፋርስብናል ማለት ነው። ገባችኋ? ይሄንንም አለ እንትናችን ላይ። ይሄ ደግሞ ምንድነው? ሎጂካል ኦፐሬተር ናቸው። እነዚህ ሎጂካል ናቸው። አሁን የአእምሯችሁን ምን ያጫውታችኋል? አሁን ኢፍ ስቴትመንት ሲጀመር ምንድነው ኢፍ ምን ማለት ፈለኩኝ፣ ኢፍን እንዴት ተጠቀማለሁ፣ ኢፍ ስቴትመንት የሚለውን የሆነ አይዲያውን መሰረት ይሆናችኋል ነው ያሳቡ።
አገኛችሁኝ? እሺ ሌላ ደግሞ የምናየው አይደንቲቲ ኦፕሬተር ነው። አይደንቲቲ ኦፕሬተር ማለት ደግሞ ምንድነው? አይደንቲቲ ኦፕሬተር ቼክ ዌዘር ቱ ቫሪያብልስ ሪፈር ቱ ዘ ሴም ኦብጀክት ኢን ሚሞሪ። ሚሞሪ አለ፣ ሚሞሪ የምናስቀምጥ እዛ ሚሞሪ ውስጥ ተመሳሳይ ኦብጀክትን ሪፈር ካረጉ አይደንቲቲ ምን ይሆናል? ትሩ ይሆናል። ካልሆነ ግን ምን ይሆናል? ፎልስ ይሆናል ማለት ነው። ለምሳሌ እዚህ ኤግዛምፕል ላይ የምታዩት ኤክስ ኢዝ ኢኳልስ ቱ ብሎ ሚሞሪያችን ላይ ስንት አለ? ሊስት ያደረግነው 1 2 3 አለ። ከዛ ዋይ ኢዝ ኢኳልስ ቱ ምን አልነው? ኤክስ። ዋይ ከኤክስ ጋር ምንድነው? እኩል ነው እያልነው። ስለዚህ ዋይ የዋይ ቫልዩ ምንድነው? 1 2 3 ነው ማለት ነው። ስለዚህ ፕሪንት ብዬ ኤክስ ኢዝ ዋይ ካልኩ ምን መሆን አለበት? ትሩ መሆን አለበት ማለት ነው። ምክንያቱም ኤክስ ይሄ ነው፣ ኤክስ እና ዋይ እኩል ናቸው ካልኩኝ የኤክስ እና የዋይ ቫልዩ እኩል ነው ማለት ነው። ስለዚህ ኤክስ ኢዝ ዋይ ካልኩ ትሩ ይሆናል። ዘድ ብሎ ግን 1 2 3 ቫልዩ ውስጥ ያለው ተመሳሳይ ይሁን እንጂ ግን ምንድነው ከአንድ ሚሞሪ ላይ እየተጠቀሙ አይደለም። ዘድም የራሱ አለው፣ ኤክስም የራሱ ነው ያለው። ኤክስ እና ዘድ ማለት ምንም አይነት ሪሌሽን የለም። ቫልዩ ተመሳሳይ ሊሆን ይችላል፣ ላይሆንም ይችላል፣ እሱ አይደለም። ብቻ ግን ከአንድ ሚሞሪ ላይ እየተጠቀሙ አይደለም። ሁለቱን ያገናኘ ነገር ስለሌለ ፕሪንት ኤክስ ኢዝ ኢኳል ዘድ ኤክስ ዘድ ነው ስንለው ፎልስ መሆን አለበት ግዴታ ማለት ነው። ስለዚህ እቺን ነገር ቼክ እናርጋት። እሺ ኤክስ ኢዝ ኢኳል ቱ ሊስት እናርጋት። እሺ ሰዓት ለመጠቀም ሙሉ ጽፌያታለሁ። ኤክስ ኢዝ ኢኳል ቱ 1 2 3 ብዬዋለሁ። ዋይ ኢዝ ኢኳል ቱ ኤክስ። ስለዚህ ኤክስ ይሄ ከሆነ ዋይ ከኤክስ ጋር ምንድነው? እኩል ነው እያልኩት ነው። ስለዚህ የዋይ ቫልዩ 1 2 3 እንደዚህ ይችላል ማለት ነው። ዘድ ግን ራሱን ችለው የራሱ ሚሞሪ አለው 1 2 3 የራሱ እንትን ውስጥ ገብቷል ማለት ነው። ስለዚህ ፕሪንት ኤክስ ውስጥ ዋይ ስለው የመጀመሪያው ትሩ፣ ሁለተኛው ኤክስ ከዘድ ጋር ኤክስ ዘድ ነው። አይ ምንም ዘድ ሊሆን አይችልም። ስለዚህ ትሩና ፎልስ መሆን አለበት ማለት ነው። ራን እንበለው እስቲ ራን። ይሄው እዚህ ጋር ትሩና ፎልስ። ትሩ ማለት የመጀመሪያ ነው። ኤክስ ኢዝ ዋይ ትሩ፣ ምክንያቱም ኤክስ እና ዋይ እኩል ናቸው ስላለ። ዘድ ግን ከኤክስ ጋር ምንም አይነት ሪሌሽን የላቸውም እዚህ ላይና ደግሞ ምን ይሆናል? ፎልስ ይሆናል ማለት ነው። ራይት። እሺ እዚህ ኖታችን ላይ የቀሩ አሉ። እነሱን ደግሞ በራሳችሁ ትንሽ አየት አድርጉ። እናንተም ትንሽ በራሳችሁ የሆነሽ ነገር እንትሞካክሩ ስለሚፈልግ እና እስካሁን ላየናቸው ደግሞ አንዳንድ ምሳሌ እዚሁ ኮሜንት ላይ ጻፉልኝ። ሌሎቹም ድንገት ያልገባቸው ወይ ደግሞ ያልተረዱት ምናምን ካሉ ሞር ኮሜንቱ ላይ እያዩ እንዲረዱ ኮሜንቱ ላይ መልሱን ለእያንዳንዱ አሁን ላነሳናቸው ፖይንቶች እስካሁን እያነሳላል ነው። አንዳንድ ኤግዛምፕል ከእናንተ ፈልጋለሁ ማለት ነው። ኦልራይት። እሺ ሌላኛው ደግሞ ፓይተን ሊስት ነው። ፓይተን ሊስት ስንል ሊስት is a collection that allows you to store multiple values in single variable። አንድ ቫሪያብል ላይ ብዙ ቫልዩዎችን ስቶር እንድታረጉ ምን ያደርጓቸዋል? ይፈቅድላቸዋል፣ አለው ያደርግላቸዋል። ምን ሊስት የምንለው ማለት ነው። ለምሳሌ እዚህ ጋር ፍሩትስ ብለን ስንት ነው? ፍሩትስ አይነቶችን መዘርዘር እንችላለን። አንድ ቫሪያብል ፍሩትስ የሚላለን ግን ብዙ አይነት ፍሩቶችን ቫልዩ ምን ማድረግ እንችላለን? መደርደር እንችላለን። ለምሳሌ እዚህ ጋር ፍሩት ብሎ አፕል አለ፣ ባናና አለ፣ ቼሪ ቆይቺ በሚትገባ ቋንቋ አቮካዶ ልበላት። አቮካዶ ለምሳሌ አንድ ቫሪያብል ግን ብዙ ቫልዩዎችን ምን ማድረግ ይችላል ማለት ነው? ሊስት ማድረግ ችለናል ማለት ነው። ይሄ ሊስት ይባላል። መደርደር አሬይ ምናምን ይባሉት አለ በስፋት አሁን ይሄንበት ስለሆነ ሞር እንማራለን እና ምን ማድረግ እንችላለን? አክሰስ ሊስት አይተም እነዚህን ሊስቶች ምን ማድረግ እንችላለን? አክሰስ ማድረግ እንችላለን። ባለፈም ይሄን ነገር ተምረናል። የመጀመሪያው ኢንዴክሱ ምን ስንት ነው? 0 ነው። ከዛ 1 2 እያለ ከ0 ጀምራል ኢንዴክሱ ማለት ነው። ለምሳሌ እዚህ ጋር አፕል የሚለው ፕሪንት እንዲያደርግልኝ ከፈለኩኝ ለአፕል ስንት ነው የሚሰጠው ማለት ነው? 0 ከሰጠሁት ፕሪንት ብዬ ፍሩትስ ብዬ 0 ካል አፕል ያወጣልኛል። 1 ካልኩት ደግሞ ምን ያወጣልኛል? ባናና ያወጣልኛል ማለት ነው። እሺ ኮዳችን ይሄ ነው። ፍሩት አለ፣ ፍሩት ውስጥ ምን አለ? አፕል አለ፣ ባናና አለ፣ አቮካዶ አለ። ስለዚህ ፕሪንት ብዬ እዚች ጋር ፕሪንት ፍሩትስ ከዛ ኢንዴክሱን እንዲናወጣለን ማለት ነው። ለምሳሌ ኢንዴክስ 0 ካልኩኝ ማንን ይሰጠናል? አፕልን ይሰጠኛል ማለት ነው። እሺ እስቲ አንድ ልጨምርበትና ሁለቱን አንድ ላይ እናያለን። ፕሪንት ፍሩትስ ከዛ 1 2 እስቲ 2 እንበል። ስለዚህ 0 እና 2 አውጣልኝ። 0 1 2 አፕልና አቮካዶ ራን ያደርግልናል ማለት ነው። እስቲ ራን እናድርገው።
አፕልና አቮካዶ ሰጠን። ምክንያቱም ፍሩትስ ይሄ ነው ፍሩትስ የያዛቸው ሊስቶች እነዚህ ናቸው አልኩት። ከዛ ፕሪንት ፍሩትስ ብዬ ኢንዴክሱን ነው የሚጠራ። ይሄ ኢንዴክስ ላይ ያለውን ምን አርግልኝ ዲስፕሌይ አርግልኝ አልኩት። ኢንዴክሱ 0 ላይ ያለውን ዲስፕሌይ አርግልኝ አልኩት። ሌላ ደግሞ ኢንዴክሱ 2 ላይ ያለውን ዲስፕሌይ አርግልኝ አልኩት። ሶ ራንስ አረገው ምን አረገልኝ እነዛን ሁለቱን ዲስፕሌይ እዚህ ጋር እንደሚታዩት አረገልን ማለት ነው። ይሄ እንዴት እንደሚጠቅማቸው ወደፊት እያያችሁ ነው የምትሄዱት። ሰርች ስታደርጉ የሆነ በቀላሉ የነገሮችን ሰርች አድርጋችሁ የምታወጡት በእንደዚህ አይነት ሁኔታ ነው የሚሄደው እና ሞር ቆይ እየገባን እየሰፋ ሲሄድ ሞር እየተረዳችሁ ትሄዳላችሁ ማለት ነው። ለአሁኑ ግን ሊስት በእንደዚህ አይነት መልኩ ይሰራል። ይሄን እንደ ሀሳብ ያዙ እና ሌላ ደግሞ እዚህ ጋር ቼንጅ ሊስት አይተም አለ። አድ ሊስት አይተም ማድረግ ይቻላል፣ ሪሙቭ ማድረግ ይቻላል፣ ሉፕ ማድረግ ይቻላል እና እዚህ ጋር የደረደርኳቸውን እያንዳንዱ ሊስት ለእናንተ የሚሰጠው የቤት ስራ ይሄ ማቴሪያል ወይ ደግሞ ይሄ ፒዲኤፍ እዚሁ ቻናል ላይ ያለው ቴሌግራም አለን። ቴሌግራሙ ላይ አታች ይደረግላችኋል። ከዚህ ላይ እያያችሁ የራሳችሁን አንዳንድ ምሳሌ እዚህ ላይ እየተጠቀምኩት አይደለም፣ የራሳችሁን አንዳንድ ምሳሌ ትሰራላችሁ ማለት ነው። አሁን ምንድነው ኮድ ስለሆነ እጃችሁን እያፍታታችሁ እንድትሄዱ ፈልጋለሁ። እየነካካችሁ የሆነች ነገር አሁን ስልክ ምንድነው ኮምፒውተር የለኝም ምናምን የሚል ምክንያት አይሰራም። ምክንያቱም እዚች ጋር ያለችው ዌብሳይት ቀጥታ የያዛችሁትን ስልክ ገብታችሁ እቺኛውን ዌብሳይት ሰርች አድርጋችሁ መጻፍ ትችላላችሁ በስልካችሁ ማለት። ስለዚህ ምንድነው ሞር አሁን እንድትሞካክሩ ስለሚፈልግ ነው። እኔ እዚህ ጋር እንትን ከሚል ይልቅ ሞካክራችሁ ያልገባችሁን ነገር እንድትጠይቁኝ ስለሚፈልግ ነው። ስለዚህ ቀጣይ ስንመጣ ሊስት የሚል ነገር ተረድታችሁ ማግኘት ፈልጋለሁ ማለት ነው። እናንተ ያልገባችሁ ነገር ካለ ጠይቁ፣ መጠየቅ ይቻላል። ከዛ በእንደዚህ አይነት ሙድ ነው አንዳንድ ጊዜ ደግሞ የምንሄደው ማለት ነው። ልክ እናንተ የሆነች ነገር አሳይመንት እንደዚህ ነገር ይሰጣችሁና ያን ተረድታችሁ ከዛ ደግሞ ኮዱን ጽፋችሁ ያልገባችሁ ስጠይቁ ሞር እናንተ ምን እየሆናችሁ ትመጣላችሁ ማለት ነው። ለዚህ ነገር ፋሚሊያር እየሆናችሁ ትመጣላችሁ። እኔ እዚህ ቁጭ ብዬ ከማወራ ይልቅ አንዳንድ ጊዜ እናንተም በራሳችሁ እንደዚህ ስትሞካክሩ ጥሩ ይሆናል ማለት ነው። የዛሬ ክላሳችን ይመስላል። ሞር እስቲ በጣም እዚህ ጋር ለለውጥ እስከመጣን ድረስ የሆነ ነገር ለማወቅ እስከመጣን ድረስ የሚሰጠንን የቤት ስራ ጀስት በመሞካከር ኢትስ ጉድ ሞር እንድትወዱ ያደርጋችኋል። ስለዚህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም አዲስ ዓመት